ሁኔታዎች አቅርባችኋል እስካሁን ድረስ ከኢትዮጵያ መንግስት ባቀረባችኋቸው ቅድመ ሁኔታዎች ላይ ምላሽ አግኝታችኋል ወይ? ምንም ነገር የለም። ኢትዮጵያ መንግስት ጋር እስካሁን የምንነጋገረው በጠመንጃ ብቻ ነው። የተኩስ አቁም ስምምነት በጠመንጃ ተነጋገራችን። ቅድመ ሁኔታዎቹ ምላሽ ካላገኙ ቀጣዩ ሁኔታ ምንድነው የሚሆነው? ያው እነዚህ ምላሽ እስካገኙ ድረስ ውጊያ እንቀጥላለን ማለት ነው። ቅድመ ሁኔታው ላይ ህገ መንግስቱ እንዲከበር ጥያቄ አቅርባችኋል። በአንጻሩ ደግሞ የፌደራል መንግስቱ መከላከያው፣ የስለላ መስሪያ ቤቱ፣ የፌደራል ፖሊስ አባላት ወደ ትግራይ እንዲገቡ አይፈቀድላቸውም ይላል በግልጽ። በአንድ በኩል ትግራይ የፌደራል መንግስቱ አካል እንደመሆኗ ሊጠበቅላት ይገባል የምትሉትን ጥያቄ ታቀርባላችሁ። በሌላ በኩል ደግሞ የፌደራል መንግስቱን ስልጣን ትከለክላላችሁ። አይጣረስም ወይ ሁለቱ? አቶ ጌታቸዉ አይጣረስም። የፌደራል መንግስቱ መስከረም 25 ስልጣን ወቅቷል ብለን እናምናለን። ግለሰብ የሚመራው ወንጀለኛ ተቋም ጦርነት አድርጓል ብለን እናምናለን። በኢትዮጵያ መከላከያ ሰራዊት ስም ጦርነት ስላደረገ ህጋዊ አያደርገውም። ስለዚህ እያልን ያለ ነው ቀጣይ ግንኙነቶቻችን መደረግ ካለባቸው ህገ መንግስቱ መሰረት አድርገው ነው። ከዛ በመነሳት ነው ከአንደኛው ኮንዲሽን እኮ መስከረም 25 በኋላ የወጡ ህጎች እንደሌሉ ይቆጠሩ የሚል ነው ያቀረበው ሐሳብ አለ። ስለዚህ አሁን ይሄ ወንጀል የፈጸመውን መንግስት ነው የሚለውን አካል እንደ መንግስትም አንቀበለውም፣ ድሮም አንቀበለውም፣ አሁንም አንቀበለውም። ስለዚህ ህገ መንግስቱ መሰረት ይሆን ስንል ህገ መንግስቱን ጥሶ የተንቀሳቀሰው ግን የጣሰውን ነገር መልሶ ውጦ ወያይ ነው እያልን ያለ ነው እንጂ መንግስትም ሆኖ ይሄ ህገወጥ ተቋም ህገወጥ የሽፍቶች ስብስብ መንግስትም ሆኖ እኛ ጋር መደራደር አለበት የሚል ነገር አይደለም። የሚጋጭ ነገር የለውም ማለት ነው። በእነዚህ ቅድመ ሁኔታዎች ላይ ለመደራደር ፈቃደኞች ናችሁ? ኦፍኮርስ ግልጽ ሆነው በውይይት ላይ የተመሰረተ ተኩስ አቁም እናድርግ ነው። ኮንዲሽንስ ፎር ኔጎሽዬትድ ሲዝፋየር ነው የሚለው። ከተደበደብ በኃይል ከወጣ በኋላ ተገደህ ከወጣ በኋላ ተኩስ አቁም ያለው ማለት አይደለም። ይሄ መንግስት ነኝ የሚለው ወገን አብዛኛዎቹን ክፍለ ጦሮችን በሙሉ አጥቷል፣ ተዋግተው ጨርሰናቸዋል። ይህን ካለው በኋላ ማድረግ የሚፈልገው ምንድነው ለስትል የለቀቀው ቦታ በሰላም እንደለቀቀው የተነጠቀውን ቴሪቶሪ በሰላም እንደነጠቀው አድርጎ ሌላው ሰው ማጭበረር ነው የሚፈልገው። ስለዚህ እንደዚህ አይነት ማጭበረር አንፈልግም። ግን ይህን ተቀብሎ ወደ ውይይት ለመምጣት ፈቃደኛ እስከሆነ ድረስ ችግር የለብንም ነው እያልን ያለው። አሁን ፈቃደኛ ሆኖ ይወጣል አይመጣም የራሱ ጉዳይ ነው። መብራት አጥፍተህ ስልክ አጥፍተህ የህዝብ እንቅስቃሴ ሆስቴጅ ይዘህ ማገቻ አድርገህ ስለ ሰላም ማውራት እንዴት ይቻላል? ነው አይደለም እንዴ? ትግራይ የፌዴሬሽኑ አካል ነች። የኢትዮጵያ ፌዴሬሽን የሚባለው አካል ነች። ትግራይ የሚወስነው ውሳኔ ኋላ ምን ያው ነው የሚሆነው። ግን አሁን እስካሁን ባለኝ መረጃ በእኔ እምነት ትግራይ የፌዴሬሽኑ አካል ነች። የፌዴሬሽኑ አካል የሆነችን ክልል በኃይል አስከብራለሁ፣ ህግ አስከብራለሁ ብሎ የተንቀሳቀሰ ቡድን በኃይል ተቀጥቅጦ ከወጣ በኋላ መብራት አጥፍቶ ስልክ አጥፍቶ ሁሉ ነገር አጥፍቶ አይ ተኩስ አቁም ያለው ቢልህ ልጆች መግደል ነው ያቆመው። አሁንም ያቆመ አይመስለኝም። አውሮፕላን ካገኘ ልጆች መግደል የሚቀጥል ይመስለኛል። አስገድደን ስላስወጣ ነው። ይሄ ኃይል ተመልሶ ተኩስ አቁም ያለው ቢለኝ ተኩስ እንዲያቆም አስገድጆ አቁመው ልጅ አካባቢ ተኩስ በያውጣ እየተኮሰ ነው። ያው ግን የተኮሰበት ቦታ ድረስ ሄደን እናስቆመዋለን ነው እያልን ያለ ነው። ስለዚህ ይቆም ከተባለ ሌላው ሰው የሚል ከሆነ ማቆም ካለብን መባል ያለባቸው ነገሮች እነዚህ ናቸው። ይሄን ካረገ እናቆማለን ነው እያልን ያለ ነው። ካልሆነ መብራት በኃይል እናስቀጥላለን፣ ስልክ በኃይል እናስቀጥላለን። ልክ የእህቶቻችን መደፈር በኃይል ለጊዜው እንዳስቆም ነው ሙሉ በሙሉ እስኪቆም ድረስ እንቀጥላለን። ያን ለማድረግ ኬንያ መሄድ ያለብን አይመስለኝም። ያን ለማድረግ ደሴር መያዝ ያለብን አይመስለኝም። መያዝ ካለብን ግን ይዛለን ማለት ነው። አቶ ጌታቸዉ ረዳ በጣም አመሰግናለሁ።